ለአይን የምትማርክ በውስጧም ብዙ በረከትና ዕውቀት ያለበት ታይቶ በምታምኑት አምላክ በስላሴ ይጃቸዋለሁ። ይሄን መልእክት ለዓለም አሰሙ። ይሄን ጉድ ለዓለም አሰሙ። ይሄን ጉድ ለዓለም አሰሙ። አይደለም ጭንቅላቴ ልክ አይደለም ምናምን የሆነ ተስፋ እየቆረጥኩ ነው ምናምን እንዲህ ባልሰራና ባለቅ ደስ ባለኝ። ነገር ግን እንዲህ አይነት ባለጌ እንዲህ አይነት ነውረኛ ቤቱን አንኳኩታችሁ ደጋፊ ማለት ነው አይደል? እኔ መሐሪ ሁሉን መርሻዬ ይሄ እንግዲህ ምን ይባላል? ጦር አውርድ ብለን በገዛ ራሳችን ባመጣ ነው። ይኸው እንደዚህ አይነቱ መለያየት። ሰላም የተወደዳችሁ የኬፋቲ ቤተሰቦች ሁላችሁም በያላችሁበት እንደምቆያችሁ የሽሮ መድኃኔዓለም የተመሰገነው ደህና ነኝ። በአዲስ መረጃ ተመልሼ መጣሁኝ። እንግዲህ ጠቅላይ ሚኒስትሩ በዳጋ ቅዱስ እስጢፋኖስ የአባቶች አንድነት ገዳም መገኘታቸው እንግዲህ ብዙዎችን እያስገረመ እንዲሁም አንዳንዶችን እያስቆጣ ነው የሚገኘውና ይህንን ነገር ካደረጉ በኋላ በገዳም መገኘታቸው እንግዲህ እኔንም ጭምር በጣም ያወዛገበኝ ጉዳይ ነው። ለማንኛውም ጠቅላይ ሚኒስትሩ በገዳም ውስጥ ያስተላለፉት መልእክት ምንድነው? እሱንም ማስመለከታችሁ ነው የሚሆነው። እንዲሁም መምህራችን አባ ገብረ ኪዳን ደጋፊ ክርስቲያን ያለ ቤተ ክርስቲያን ምንም አይጠቅማትም ዝም ብላችሁ ሆ አትበሉ ሲሉ ያስተላልፉት መልእክት አለ። ከጠቅላይ ሚኒስትሩ ጨምሮ ይሄንን አስመለከታችኋለሁ። ለዚህ ዩቲዩብ አዲስ ሆናችሁ ነው አማኑኤል መኮንን እባላለሁ። ይህን ቻናል ለመጀመሪያ ጊዜ የተመለከታችሁ ያላችሁ ሐሳብ ስጡ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። የዛሬው መረጃችን ብዙዎች ገደርስ ዘንድ ላይክ አድርጉ። ጠቅላይ ሚኒስትሩ በምን ጉዳይ ገዳም ውስጥ ተገኙ? ላይክ በማድረግ እንጀምር። እንዲህ ባልሰራና ባለቅ ደስ ባለኝ። ነገር ግን እንዲህ አይነት ባለጌ እንዲህ አይነት ነውረኛ ገመድ አፍ ግን ቤተክርስቲያኗን ሲረግማትና ሲሰድባት ሲውል ሊያውም ደም ስራችን የሆነች ወላዲተ አምላክን ሲሰድባትና ሲያንቋሽሻት ሲያጥላላት ግን ይሄንን ቪዲዮ አለመስራት አልቻልኩም። ይህ ሕፃን ልጅ የፓስተሮቹ ግልገል እነሱን ለማስደሰት ዛሬ አረ ወላዲተ አምላክ በእኛ ትውልድ እቺን ቤተ ክርስቲያን አጥንታቸውን ከስክሰው ደማቸውን አፈሰው እዚህ አድርሰዋታል። በእኛ ትውልድ ደግሞ በፍጹም ልትሰደብና ልትረገም አይገባም። ይሄንን ቪዲዮ የምሰራው ለእንደዚህ አይነት ሕፃን ልጅ አይደለም። ይሄ ልጅ ከኩርኩምና ከጥፊ እንደማያልፍ አውቃለሁ። ነገር ግን ሐዋሳ ከተማ የምትኖሩ ባለማተብ ኦርቶዶክሳውያን ወላጅ እናታችሁ ስትሰደብ፣ ወላጅ እናታችሁ ስትገፋ ዝም እንደማትሉት ሁሉ ሰማያዊት የሆነች ኦርቶዶክሳዊት ቤተክርስቲያን እንዲሁም ከቆማችሁባት ምድር በላይ የምታምኗት የምትወዷት ወላዲተ አምላክ ስትሰደብ ለምንድነው ቤቱን አንኳኩታችሁ ሄዳችሁ የማትመክሩት? ለምንድነው ዝም የምትሉት? ለምን? ይሄንን ቪዲዮ የምሰራው ለእናንተ ሐዋሳ ከተማ ለምትገኙ ኦርቶዶክሳውያን ባለማዕተቦች ነው። ምከሩት፣ ንገሩት፣ እንደሚቆጫችሁ እንደሚያገባችሁ ንገሩት። እንዴ አረ የአባቶቻችን አጽማቸው ሾክ ሆኖ ይወጋናል። እግዚአብሔርን ነውር ነው፣ ኃጢአት ነው፣ ወንጀል ነው ዝም ማለት። ለዚህ ልጅ ሕግ ሲኖዶስ አረ ቤተ ክህነት አንልም። መንገድ እየሄድኩኝ ዳር ላይ መኪናውን አቆሜ ነው ይሄን ቪዲዮ የምሰራው። አሁን ነው ይሄ ቪዲዮ የደረሰኝ። ቤተ ክርስቲያኗ የጥንቆላ አምልኮትን እንደምታደርግ ወላዲተ አምላክን በዚህ ልክ እየናቀ ይሄንን ቪዲዮ ስሙት። ይሄንን ቪዲዮ ኮሜንት ግቡና ታድለሽ ማርያም ብላችሁ ጻፉልኝ ቶሎ። ማርያም ቀን ወጣላት እናንተዬ። ኢየሱስ በሷ ባይወለድ ኖሮ የሁሉ ሰው ማርያምን ያውቃት ነበር? አያውቃትም፣ በጭራሽ አያውቃትም። ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? ዓመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። እናንተ በሌላ አካባቢ የምትገኙ ኦርቶዶክሳውያን ባለማዕተቦች የዚች ቤተክርስቲያን መገፋት መሰደብ ያንገበግበኛል የሚል ለሐዋሳ ከተማ ኦርቶዶክሳውያን አድርሱልኝ። ሼር እያደረግ ኮፒ ሊንክ እያደረግ ሪፖስት እያደረግ አድርስልኝ። ይህን ቪዲዮ ለዮናታን አክሊሉ አድርሱለት። ኮፒ ሊንክ ሼር ዱዊት ሜንሽን እያደረጋችሁ ባለፉት ወራት ውስጥ
አለት ከሁለት ሲሰነጠቃየው ሽማግሌዎች ሲባይ አልግባባሉ ሲበጣበጡ ብሎ ከላይ መታችም የተሰጠውን ትራጀዲ ፊልም በምዕመኑ ፊት ሲያቀረሽና ሲያስታውቅ ሰምተነዋል። ጠያቂም ስለሌለው ሃይባይም ስለሌለው እረኛዋን የተማመነች በግ ላቷን ውጭ ታሳድራለች ነውና ለእግዚአብሔር ሰጠን አልፈነዋል። ያ አልበቀው ብሎ ሰሞኑን ደግሞ ጳጳሶች ተንደው ወደኛ እየመጡ ነው፣ የቀሩ ቲክቶከሮች ናቸው ይላል። እኔ ደግሞ የምትጠሏትን የቅድስት ድንግል ማርያምን ሄሮድስ ልጇን ያልገደለባትን የሲና በረሃ ያላቃጠላትን አገራችን መጣ አርፋ የሄደችውን ጌታችን ያስገኘችልንን ቅድስት ድንግል ማርያም ምስክር አድርጌ እምልልሃለሁ። እግዚአብሔር አላቀኝ የሚበለኝ ይህን መልእክት እነግርሃለሁ። የኔ ትውልድ አለ 90ና 80 ላይ የተወለደ ነበልባል የሆነ ትውልድ መገኛ ስፍራው አልባሌና የማይገባ ቦታ የሚመስል እግዚአብሔር ልክ እንደ ጽንስ እንደ ሽል በምናምን በቅርፊት ሸፍኖ እንደ ኤሊ ድንጋይ አድርጎ ስጋ እንደሚጠብቀው ልክ እንደዛ አድርጎ የሚጠብቀው ትውልድ አይደለም። ክርስቶስን በሱ ስም ሰማዕትነት ያገኙና እሱ ያደረበትን ጽንስ የከበረችውን ቅድስት ድንግል ማርያምን ዓመታዊ ክብረ በዓሏን ጥምቀት በሚባል ባህል እና የእምነት ስርዓት ቀይ ምንጣፍ እየዘረጋ ከአረቂ ቤትም መጫት ቤትም ከሽሻ ቤትም ከስር ቤትም ሆኖ እናቱን ቅድስት ድንግል ማርያምንና ክርስቶስ ያከበራቸውን ሰማዕታቶች በማክበር ቀዩን ምንጣፍ በጠራራ ፀሐይ ከ5 ሰዓት እስከ 9 ሰዓት አስፓልቱ እንደ እሳት የሚባላ ከላይ ላይ እንደ እሳት የሚዘንብ ፀሐይ የዘነበ ያንን ተቋቁሞ እግዚአብሔር ያከበራቸውን አክብሮ የሚያስገባ ትውልድ አለ። ቄሱ ጳጳሱ ሊመጣ ይችላል። አስፈላጊ ከሆነም ወርቅ ሲገኝም ጎሬ ውስጥ ነው፣ ሲሸጥም ፒያሳ ላይ ነው። አንድ ሰው ዋጋውን የሚያራክሰው የሚያስወድደው የሚገኝበት ቦታ ነው። አይደለም ጳጳስ የዋልድባ አበመኔት መጥተው ያንተን አስተምሮ ቢቀበሉና ቢከተሉ እግዚአብሔር ራሱን ደቀ መዛሙርቱን ሲያስተምር ክህደት ከቤቴ ይጀመራል፣ የማምለኪያ ቦታም የገበያ ስፍራ ይሆናል፣ ቅጣትም እንደሚሰጥ ተናግሯልና ለሚሸጡት ለሚወጡ ለሚገቡት የካርታ አይነት ባህሪ ላላቸው አይመለከተንም። የኔን ትውልድ ግን መውሰድ አይችልም። ከ500 ሰው አንድ ሰው በገንዘብ ሽሻ ጫት አጨስ ነበር፣ ራት እናቴን ሰድብ ነበር፣ እህቴን ደፍር ነበር፣ ደምን ጠጣ ነበር እያለ ያለ ጠያቂ ያለ ከልካይ የፈለከውን አይነት ፊልም መስራት ትችላለህ። እኔንና የኔን ትውልድ ግን ከመቤቴ ማርያም መለየት ማለት አብን ከወልድ ወልድን ከመንፈስ ቅዱስ መለየት ነው። ኮፒ ሊንክ ሼር አድርጉለት። እነግርሃለሁ ያለ ድንግል ማርያም አማላጅነት ዓለም አትድንም። ያከበራትን እናከብራታለን፣ የፈጠራትን እናከብራታለን፣ የወለደችውን እናመልክላታለን። የወርቅ መሰላል እና አባ ጊዮርጊስ ዘጋስጫ እነ ሶርያዊ ቅዱስ ኤፍሬም አክብረዋታል። አይደለም እሷን ለማክበር እኛ ሞራል እሷን ያከበሩበትን አከባበር ለማመስገን ቃላት አንሶናል። ከእግዚአብሔር መረሳቅቶን ከነ ሶርያዊ ቅዱስ ኤፍሬም እየተንከባልን እመቤቴ ላይ ገና የጸጋ ስግደትና ምስጋና የሚገባትን ልዕልና አልሰጠናትም። ኮፒ ሊንክ ሼር አድርጉት፣ ይጥለቅለቅ ሚዲያው ዓለም ይስመው። ለዮናታን አክሊሉ አርሱለት። የኔ አይነት ወጣት አለ ብታቀልጡት ብረት ብታነዱት ብረት ብትፈቀፍቁት ብረት እሳት ያገኘ ጊዜ እንደዛው አለሎ ብረት የሚሆንበልኝ። ኮፒ ሊንክ ሼር አድርጉልኝ። ሁላችንም የተዋህዶ ልጆች በቤቱ ያጽናን። በእናቴ ቅድስት ድንግል ማርያም እቅፍ አይለያችሁ። ኮፒ ሊንክ ሼር አድርጉት። ገብረ ኢየሱስ ነኝ፣ እመለሳለሁ። ልደትሽ ልደታችን ነው። ቪዲዮ እንደተመለከታችሁት ነውና ፓስተር ዮናታን እንዲሁም ያለፈው ልጅ አስመልክቶ ግንቦት ወር የሰይጣን ወር እንደሆነና ጳጳሶች ደግሞ የነገር እንደገባቸው ወደ ቸርችም እየመጡ እንደሆነ እየተናገሩ ነውና ወንድማችን የተናገረው ነገር በቃ ግልጽ ነው ብዬ አስባለሁ። ምናልባት የተመረጡት እስኪስቱ ድረስ ብዙ ታምራቶች ሊደረጉ ይችላሉ። ነገር ግን የአሁን ዘመን ኦርቶዶክሳውያን በሙሉ የነቁ ናቸው። የነቁ ብቻ ሳይሆን እንግዲህ አሁን በጣም የሚያስገርመው ቅዱስ ቁርባን የሚቀበል ወጣቶች አሉ እየበዛ ያለውና ለዚህም ደግሞ እግዚአብሔርን እናመሰግናለን። ስለዚህ ስለ አባቶች ብቻ ሳይሆን ስለ ትውልድም ማሰብ እንዳለባችሁ ጥሩ መልእክት አስተላልፏል ብዬ አስባለሁ። እንዳልካቸውን አስመልክቶ አንድ ቪዲዮ አለ፣ እሱን ላስመልክታችሁ። ይሄን ልጅ ልኩን እናስገባዋለን። ኦርቶዶክሳውያን ሙሉ ተመልከቱልኝ። ለ50 ሺህ ሼር ማድረግ እንዳይረሳ። ሙሉ አቅም ስጡት፣ በጣም አቅም ስጡት። አዳምጡት። ኤፌሶ ምዕራፍ 2 ከቁጥር 8 ጀምሮ አንብብ። ጸጋው በምን በቁርባን ጸጋው በስግደት ኖ ኖ ኖ ኖ ጸጋው በመዝሙር ጸጋው በጾም ነይበር ጸጋው በሆነ ነገር በመውጣት በመውረድ ጸጋው በምንድን ነው ያዳናችሁ? ጸጋው በእምነት አድኗችኋልና ይህም
የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። የዳንከው እንዳልካቸው እውቀቱን አዘነበው። በይዘይ ስለ ጮክና ስለ ተራጨቅ እውቀት አለኝ ብለህ እንዳታስብ። ምንም አይነት እውቀት የለም። መጽሐፍ ቅዱስ ስላንተ እንደዚህ ይናገራል። በፊልጵስዩስ ምዕራፍ 2 ከቁጥር 12 ላይ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ የመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ስለዚህ አንድ ተፈጽሟልና ኃጢአት እየሰራ እየበደልክ እየሰረቅ ከቅዱሳን ጋር ብረት አደርጋለሁ ገነት እገባለሁ የሚል የቅዱስም ትምህርት የለም። የቤተ ክርስቲያን አስተምሮ የለም። በዚህ አጋጣሚ እንዳልካቸው ስላንተ እንደዚህ ይናገራል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ ተኛ የወይን ግንድ እኔ ነኝ ይላል። ማን? ክርስቶስ። ገበሬው አባቴ ነው ይልና ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ምን? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል። ልክ እንዳንተ አይነት ፍሬ የሚያፈራው ሁሉ ደግሞ አብስቶ እንዲያፈራ ያጠረዋል ይላል። ስለዚህ ፍሬ ካላፈራ እንደምትወገድም እንደምትጣልም ከክርስቶስ አካልነት እንደምትነጠልም መጽሐፍ ቅዱስ ይናገራል። እንደገና 6 ላይም እንደዚህ ይናገራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቃል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋልም ያቃጥሏቸዋል ይላል። ጀስት ማለት አንተ ነህ ፍሬ የማታፈራው ክርስቲያን ማለት ነው። ጩኸት ብቻ። ቤተክርስቲያናችን ከምታምናቸው አምስቱ አማረ ሚስጥራት አንደኛው በስላሴ ማመን። አየህ፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ ሳታምን አትድንም። ሁለተኛ በሚስጥረ ሥጋዌ ማመን ነው። በሚስጥረ ሶስት ለዓለም ሁሉ በመስቀል የመሰቀሉ ደሙን ማፍሰሱ መከራ መቀበሉ ሳታምን ልትድን አትችልም። ፔሬ ቤተክርስቲያናችን የምታስተምረው ትምህርት ነው። ስለዚህ የሶስተኛው ነገር ደግሞ ሚስጥረ ጥምቀት ነው። ያመነም የተጠመቀም ይድናል። ያመነ ብቻ አይደለም፣ ያመነም የተጠመቀም ይድናል። ስለዚህ አንድ ሰው አምኖ መጠመቅ አለበት፣ ግዴታ ነው። ስለ ድነት ነው የሚያወራው። አራተኛ ሚስጥረ ቁርባን፣ አንድ ሰው ንስሐ ገብቶ መቁረብ አለበት። ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ እኔ በላ ደሜ የጠጣ የዘላለም ሕይወት አለው፣ በመጨረሻ ምን አለው? አስነሳዋለሁ ይላል። ስጋዬን የበላ ደሜን የጠጣ። ስለዚህ ቅዱስ ቁርባን ማቃለል ራሱ ልክ ኃጢአት ውስጥ እንደሚያስገባው። ሌላኛው ደግሞ ሚስጥረ ትንሣኤ ሙታን የመጨረሻው። ስለዚህ እነዚህን ስታደርግ ዳግም ትነሳለህ ማለት ነው። ስለ ስራ አወራ። ያዕቆብ መልእክት ምዕራፍ 2 ከቁጥር 14 17 እና 24 ብታነበው ቃል ቃል ይናገራል። እምነት አለኝ የሚል ስራ ግን የሌለው እምነት ውስጥ ሊያድነው ይችላል ይላል ቃል በቃል። እምነት ሊያድነ እምነት ብቻ ሊያድነ ይችላል አይችልም? ክርስቶስ ለዓለም ሁሉ እንደሞተ ታውቃለህ አይደለ? ለዓለም ሁሉ እንደተሰቀለ መከራውን እንደተቀበለ ካመንክ ገላትያ 5:1 ላይ ላመኑ ሰዎች ምንድነው ሲል ይነገረው? መከራከር፣ አርመኝነት፣ ዘፋኝነት፣ ክርክር የመሳሰሉ ነገሮች መንግስተ ሰማያትን አያወርሱም ሲል ተናግሯል። ስለዚህ ክርስቶስ ለነዛ ሰዎች አልሞተም፣ ሞቷል። ግን ምን አደረጉ? ፍሬ አላፈሩም። ምን አደረጉ? በኃጢአት ውስጥ ወድቀዋል። ንስሐ እስካልገቡ ድረስ እስካልታጠቡ ድረስ መጨረሻቸው የት ነው? ሲኦል ነው። ስለዚህ አንድ ሰው አምኛለሁ ብቻ ብሎ ድኛለሁ ብቻ ብሎ ተኛ የሚል አስተምሮ መጽሐፍ ቅዱስ ላይም የለም። እንግዲህ እያንዳንዳችሁ ባላችሁበት ሁኔታ አላህን ዘክሩ፣ አላህን አውሱ። አዙና አላህን በያላችሁበት ሆናችሁ ዘክሩት ብሎ ሲል እንዴት እንደሆነ ታውቃላችሁ? በጦሩ ሜዳ ላይ ተገናኝታችሁ እነሱ የእናንተን አንገት ብለው ወይ ደግሞ እነሱ የእናንተን አንገት ብለው ወደ አኺራ ሄዳችሁ ጀነት ከማግኘት የበለጠ አላህን መዘከር እንዴት ነው? የአላህ ጠላት የሆኑትን ሰዎች ማለትም ከእስልምና ውጪ የሆኑትን ሰዎች ወጥቶ መዋጋት ማለት ነው። ወይ አንገቱን ብሎ መቅላት ወይም ደግሞ ራሱ መቀላት ነው። ይሄ ነው አላህን መዘከር ብሎ የሚያስተምረው ኡስታዙ ማለት ነው። ምንን ታገኛለህ? የትኛውን ሀጀር ታገኛለህ አለ? ትልቅ ሀጀርን ታገኛለህ። ትልቅ ሀጀርን ታገኛለህ። እሱ ምንድነው አለ? ጀነትን አለ። ኦኬ። ወጥቶ ከአላህ ውጪ የሆኑን አካላት ገሎ ወይም ራሱ ይሄን ነገር ተጋሎ እሱም ቢሞት ትልቅ ሀጀር ያገኛል። አላህን መዘከር ነው አለ። ኦኬ። ምንድነው የሚያገኘው? ጀነትን አለ። ጀነት ደግሞ ምንድነው ያለው? ጃሚዓ ተርሚዚ 663 ላይ መሐመድ እንዳለው ለሃይማኖቱ የተጋደለ ወንድ ምን ያገኛል ብሏል? 72 ደናግል ሴቶችን። ስለዚህ ሙስሊም ወገኖቻችን እናንተ የምትጋደሉት አሁን ከአራት ሚስት ሌላ እዛ ሄዳችሁ መታተራምሷቸው ሴቶችን ለማግኘት ነው ማለት ነው። አይደለም ጭንቅላቴ ልክ አይደለም ምናምን የሆነ ተስፋ እየቆረጥኩ ነው ምናምን አንድ አማራጭ ነው መሞት ነው እየታየኝ ያለው በዚህ ደቂቃ። የምሬን ነው። አደርገዋለሁ አይደለም ድራማ አይደለም። እንግዲህ ቪዲዮቹ እንደተመለከታችኋቸው ነው። የቀደም የተመለከትናት ወጣት እንግዲህ እኔ በሚዲያ ላይ ያገኘኋትና በጣም የሚያስደነግጥ ሁኔታ ውስጥ ነበረች። በጣም ብዙ ድራማ ነው እያለ ነበረ። ነገር ግን ያለችበት ትክክለኛ ሁኔታ ነውና በጣም ብዙ ወጣቶች በዚህ ሰዓት የሚሰማቸው ስሜት ነው ብዬ አስባለሁ። እንግዲህ አሁንም ቢሆን ተስፋችን ከዓለም ብቻ ሳይሆን ክርስቶስን አንዳንዴም ቤት በጨነቀን ሰዓት ብሎ ክርስቶስን እንድናስበው ከዛም ችግር እንድንወጣ እንግዲህ እግዚአብሔር ይርዳን እላለሁኝና እንዲሁም ደግሞ ብዙ በመጨነቅ ውስጥ ያላችሁ
የተለያዩ ገዳማቶች አሉ። እኔ ሰሚነሽ ሄዳችሁ የተወሰነ ጊዜ ብታሳልፉ በሆነ ጥያቄ ለተፈጠረባችሁ በሙሉ መልስ ታገኛላችሁ ብዬ አስባለሁ። ይህንን ቪዲዮ የምትመለከቱ ወጣቶች የጨነቃችሁ ብዙ ነገር የተበላሸባችሁ ካላችሁ ሰሚነሽ ኪዳነ ምህረት ለአንድ ለሶስት ቀን ሄዳችሁ እዛ ጊዜ በማሳለፍ ብቻ ብዙ ነገር ታገኛላችሁ ብዬ አስባለሁና ለማንኛውም ወደ ርዕሳችን ስንመለስ ጠቅላይ ሚኒስትር የጎበኙት ገዳም ምንድነው? እስቲ አንድ ቪዲዮ ላስመልከታችሁ። ጠገብ ለአይን የምትማርክ በውስጧም ብዙ በረከትና ዕውቀት ያለበት ታይቶ የማይጠገብ የተፈጥሮ ጸጋ ያለበት ቦታ ነው። ከዚያም ባሻገር ዳጋ በባህር ዳርና በጎርጎራ መካከለኛ ስፍራ ላይ የሚገኝ ሚድላንድ አይላንድ ሆኖ መካከለኛ ቦታ ላይ ያለ መቆም መንቀሳቀስ የሚያስችል ቦታ ነው። እንዳያችሁት ሲበዛ ጫካ ነው። ተራራው የተለየ ከፍታ አለው እና ይሄንን ቦታ ከታሪኩም ባሻገር በአቀማመጡ እና ባለው ውበት ለብዙዎች እይታ የሚጋብዝ ነው። ውስጥ ግን ገባ ስንል አስደማሚ ታሪኮች ለማየት ችለናል። ዳጋ በትንሹ 700 ዓመት የሚጠጋ ታሪክ በውስጡ አቅፎ የያዘ ቦታ ነው። ትናንትና የአፄ ፋሲልን ቤተ መንግስት ማየት ችለን ነበር። ዛሬ ደግሞ አጽማቸውን እዚህ ያየ። እንዲሁም ጎርጎራ የአፄ ሱስንዮስን ቤተ መንግስትና አካባቢውን አይተናል። የእሳቸውን አጽም እዚህ አይተናል። ከእሳቸው በፊት የአፄ ዳዊትን አጽም እዚህ አይተናል። በርከት ያሉ የቀደሙ ነገስታት አጽም እዚህ ቦታ አለ። ይሄ የሚያስተምረን ነገር በዚያ ዘመን ቤተ መንግስት ቦታ ስፍራ መርጠው ትልቅ በሆነ መንገድ መገንባታቸው ብቻ ሳይሆን እነሱም ካለፉ በኋላ የዚያ ዘመን ትውልድ እነዛን አባቶች በዳጋ ቅዱስ እስጢፋኖስ ገዳም ውስጥ ነበር የተገኙትና በጣም ብዙዎችን ያስገረመው የዳንኤል ክብረት ነገር ነውና እሱ ሲያስጎበኛቸው እንደነበር በጣም ብዙ ነገሮችን ታዝባችኋል ብዬ አስባለሁኝና እስቲ እንዴት ትመለከቱታላችሁ? እኔ ራሴን ሐሳብ ከማስቀመጥ እናንተ የምትሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ገዳሙን እንግዲህ ሲያስጎበኛቸው ብቻ ነበርና ቤተክርስቲያንን ለብዙ ነገር ልንፈልጋት እንችላለን፣ ግን አሁንም ቢሆን ቤተክርስቲያንን ማሳደድ ብቻ ሳይሆን ከሷ የምናገኘውን ነገር ማሰብ እረፍት ይሰጣሉ ብዬ አስባለሁኝና እስቲ ያደረጉትን ነገር እንዴት ትመለከቱታላችሁ? ኮሜንት ላይ አስቀምጡ። በመጨረሻ ማስመለከታችሁ መምህራችን አባ ገብረ ኪዳን ደጋፊ ክርስቲያን አትሁኑ ሲሉ ያስተላልፉት መልእክት ነው። እሱን ላስደምጣችሁ። ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ይጠቅማታል? ደጋፊ ማለት ምን ማለት ነው? ዝም ሆ ሆ ሆ ሆ ሆ የሚል ማለት ነው። አሁን ህዝቡ ራሱ እየተባለ እርስ በርሱ እየተዋደነ እያለቀ ነው። አንዱ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ ደግሞ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ የአንዱ ባይታዊ ደጋፊ ይሆናል፣ አንዱ የአንዱ ሰባኪ ደጋፊ ይሆናል። የኛን መምህር እንዳነቋቸው ወንድ እስቲ ትነቋቸዋለን። የኛን መምህር ያንተ መምህር እዚያው ይቅር። እኔ የቤተ ክርስቲያን መምህር ነው እንጂ እኔ ደጋግሜ እነግራለሁ። ህዝብ የሾመው መምህር መከራ ነው እላለሁ እኔ ሁልጊዜ። ክርስቶስ የሾመው መምህር ነው። ስለዚህ እየተዋደነ ያለ አሁን ህዝቡ ምንድን ነው ይከፋፈላል። አንዱ ይመጣና እንደዚህ ነው ይለዋል፣ ቃለ ሕይወት ያሰማልን። ሌላው ይመጣና ደግሞ አይባልም ይለዋል፣ ወይ መከራችን ማንን እንከተል ይላል። ይህን እንስሳነትህን ሁልጊዜ በመማር አውጥተህ ጣል ነው። በድንቁርና እንዴት እንስሳነት ማለት ምን ማለት ነው? ማንም የሚነዳው ማለት አይደለም። አህያይቱን አንተ ስትነዳት ትቆያለህ። የሆነ ሰው ይመጣና ደግሞ ንስማ የሆነ ቦታ ድርሽ እስከምን አንተ ንዳት እስከዚያ ትለዋለህ። አይ እሱ ነው የሚነዳኝ እኔ አትንዳኝ አንተ ትላለች። ይኸው እንደዚህ ማለት ነው። የሚነዳ አህያ ነው ያገኝ የሚነዳው ማለት እንዲህ ከእናንተ መካከል ያለ በእውነቱ እይኩኑ ብዙሃን መምህራን እሙስቴ ተቀሙ። ብዙ መምህር አታብጁ እስመ ቅሩሙ ስናነበዲባ አንቀጽ። ሁላችንም እንደምንሰናከል ታውቃላችሁ። መምህር አታብዙ ብሏል ቅዱስ ያዕቆብ በመልእክቱ። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው፣ አንዱ መጥቶ እንዲህ ነው፣ መቶ አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር። ስር ጀምረን ቤተክርስቲያኒቱ ወንበር አልፈታች፣ ጉባኤ አላጠፈች፣ መጻሕፍቶቹ አልጠፉ። ዝም ብሎ ሰው ሁሉ የየራሳቸውን መምህር ያከማቻሉ አለ ቅዱስ ጳውሎስ።
የየራሳቸው መምህር ያከማቻል። እኔ በነገርሽ ላይ እገሌ የሚባሉት መምህር በጣም ይመቹኛል። እገሌ የሚባሉ ደግሞ እኔ ብዙ ደስ አይሉኝም። ደስ ስላላችሁና ስላላላችሁ ነው እንዴ ጉዳዩ? ነገሩ እውነት ነው ወይ ነው? አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን ርግብን በግን አስወጣው አይደል? ጅላጅልነት ማለት። በመጨረሻም እንግዲህ ቪዲዮ እንደተመለከታችሁት ነው መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። በጣም ግልጽ የሆነ ነገር ነው የተናገሩት ብዬ አስባለሁ። እና ደጋፊ ክርስቲያን አትሁኑ። በጣም የብዙዎቻችን ችግር ነው። አሁን የክርስቶስ አድናቂ ሳይሆን እንግዲህ በጣም የብዙ መምህራን በጣም የብዙ ዘማሪያን አድናቂዎች ተከታዮች ነው ያለን ብዬ አስባለሁ በእኛ ትውልድና ለማንኛውም እንግዲህ አሁንም ከማንም በላይ የሆነውን ክርስቶስን እንድንከተል እግዚአብሔር አምላክ ልቦናችንን ያብራልን እላለሁኝ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። ምን ተማራችሁ? ስለ ገዳም ጉብኝቱ እንዲሁም ከመምህራችን ቃል ያገኛችሁትን ነገር ኮሜንት ላይ አስቀምጡልኝ። ለማንኛውም ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁ አትርሱ። አዳዲስ መረጃዎችን ይዤ እመጣለሁ። እስከዛው ድረስ ቸር እንቆይ። አልፏል ትናንትናዬ ባንተ